የጸሎትና የምህላ እንባ ነው። መንፈሳዊ አባት ስለ መልካም ፍሬ መሻት፣ ስለ መንፈሳዊ ሀብት በዓለም ላይ መበልጸግ ሲጨነቅ ሲተክዝ በእንተ ቤተክርስቲያንና ልጆቿ የሚያፈሰው የተቀደሰ ትኩስ ጉንጭን የሚያቃጥል ጺምን የሚያሸብት የልብ እንባ ነው። በእንተ ስማ ለማርያም በእንተ ጌታችን መድኃኒታችን ኢየሱስ ክርስቶስ። ይህ ልመና የዕለት እንጀራ ለሚሰጥ፣ ወፎችን ለሚመግብ፣ ዘመናትን ለሚያስተናብር በሰማይ ላለው አባታችን እንዲሁም በምድር በሕይወት ለሚገኙ የመንፈስ ልጆቻቸው በእግዚአብሔር ስም የቀረበ ቅዱስ ልመና ነው። ሐዋርያው ቅዱስ ጳውሎስ ስለ ቤተክርስቲያን መስፋፋት በቤተክርስቲያን ስለሚደርሰው ስደት ሲመለከት ቤተክርስቲያንና እምነቷ ለምስክርነት የተሰበሰበው መንፈሳዊ ታሪኳ ለትውልድ ስለመተላለፉ ሲያሳስበው ዕለት ዕለት ስለ ቤተክርስቲያን ይጨነቃለሁ አለ። የተመለከተው እንባም ከዚሁ ሳያቋርጥ የቀጠለ የጳውሎስ ስለ ቤተክርስቲያን ስለ ጽዮንና ስለ መንፈሳዊ ሀብት ጭንቀት ነው። ብፁዕ ቅዱስ አባታችን አቡነ ጳውሎስ ፓትርያርክ በመድረክ በሕዝብ ፊት ቆመው ስለ ቤተክርስቲያን ስለ ጽዮን ስለ መንፈሳዊ ልጆቻቸው ያፈሰሱት እንባ በዘመናችን መልካም ፍሬ ለማፍራት ምእመናን እንዲተጉ እንዲነሳሱ እንዲበረቱ መንፈሳዊ ጉልበት እንዲያገኙበት ነው። ማን መንፈሳዊ ጉልበት ይጠላል? ማንስ በረከት አይሻም? ሁሉም ከፊት ይሰለፋል። የደከመውም ልብስን ይነካል፣ ጉልበትንም ኃይልንም ይወስዳል። ኃይል ሁሉ የጽዮን ነው። ኢትዮጵያ የጽዮን ማደሪያ ቅድስት ሀገር ናት። ኢትዮጵያውያን ደግሞ የጽዮን ልጆች ናቸው። ቅዱስ ፓትርያርኩም የዚህ ታላቅ ሀገር መንፈሳዊ እረኛና አገልጋይ ሆነው እንዲበረቱ ጽዮን አደራ ሰጠች። እናም ዛሬ ስለ ጽዮን፣ ስለ አገር፣ ስለ ቅርስ፣ ስለ ማንነት፣ ስለ ስነ ምግባር በአምላካቸውና በልጆቻቸው ፊት ቀርበው ያነባሉ፣ ይለምናሉ። ይህ እንባ ለፍሬ፣ ይህ ልመና ለበረከት ይሆን ዘንድ ማን ካልባረከኝ አልለቅህም ሳይል ዝም ይላል። አስተዋይ ሕሊና እንደ ያዕቆብ ስለ በረከት ይታገላል። ጉልበት፣ ጥበብ፣ ሀብት ለበረከት ይለግሳል። ምን ጎደለ ብሎ እፊት ይሰለፋል። ጽዮን ሆይ ከረሳሁሽ ቀኘን ይርሳኝ ይላል። ቅዱስነታቸው መንፈሳውያን ልጆቻቸው ለበረከት ይነቁ ዘንድ ይኸው የልመናውን ሰልፍ እፊት ሆነው ይመሩታል። የጽዮን ልጆችም ይከተላሉ። የጽዮን ልጅነቱን የሚወድ ከልቡ ያነባል። ከጽዮን ያገኘውን በረከት መልሶ ለጽዮን ይለግሳል። አሁን ጽዮን ትጠራለች። ማርያም መጣቻ አቅፋዳዋን ይዛ መጣች ስትለምን እዚህ ልጆቼ እንግዲህ እኔ ለምን ያለችኝ እሷ ናት። በሷ ስም ነው በልጇ ስም ነው መለመነው ያለ የሰጣችሁኝ ስልጣን እንዳገለግል እንዳስታውስ ነው የሆነውን ነገር እንድናገር ነው። ስለ ጽድቅ የተራቡን ጽድቅን ለመሰብሰብ አቅፋዳ የዕለት ምግብ ትይዝላቸው ነበር። አሁንም አለች። የኢትዮጵያውያን መንፈሳዊ ሀብታቸው ቅርሳቸውና ማንነታቸው በአክሱምና በጽዮን ይገኛል። አንዳንድ ነጮችም እውነት የእነዚህ ህዝቦች ታላቅነት ከወዴት ነበር ያሉ ይፈትሻሉ። እኛም ከጽዮን እንላቸዋለን። ግን ደግሞ የሚገባ የክብር ቦታ አዘጋጅተን ባለማስቀመጣችን ክብራችን የረሳን የማናውቅ የማንቆምለት ያስመስለናል። ያለ ህዝብ የተሰራ ታሪክ የለም። ወደፊትም ያለ ህዝብ ትብብር የሚሰራ ታሪክ አይኖርም። ዛሬ የዓለም ጎብኚዎች በሚጎርፉበት ወቅት ብርቅና ድንቅ የሆነውን ቅርስ በሳጥን ከቶ በከረጢት ቋጥሮ ማሳየት አሳፋሪም አስወቃሽም ይሆናል። ታሪክ እንዳይወቅሰን ቅዱሱ ታሪካችን በመልካም ስፍራ ለማኖር በቅዱስ ሲኖዶስ ውሳኔ የአክሱም ጽዮን ዘመናዊ ሙዚየም ግንባታ ስራው ተጀምሮ መሰረቱ ተጠናቆ የምድር ቤት ግንባታው በመካሄድ ላይ ይገኛል። ይህ የታሪካችን ማህደር የሚሆነው ሙዚየም ስራው ቤተክርስቲያን ስትጀምረው በእግዚአብሔር ተራዳኢነት
በምእመናን ሁሉ አቀፍ ድጋፍ እንደሚጠናቀቅ በመተማመን ነው። ታሪካዊ ስራው ጉዞ ላይ ነው። እንግዲህ የጽዮን ጥሪ የድረሱልኝ ጥሪ ነው። በአበው ሊቃውንት፣ ቅዱሳት ሐዋርያት፣ ባህታውያን ተአምራዊ ጉልበት የተሰሩ የተገኙ ቅርሶች ብልበልቶ እንዳይጨርሳቸው ማደሪያ ይኑራቸው ዘንድ የተአምራት እናት የሆነችውን ጽዮን ትጣራለች። አቤት እነሆኝ የሚላትም ትሻለች። የቅዱስነታቸው እንባና ልመና ምእመናን ግንዛቤ አግኝተው ለእናታቸው ለጽዮን አለሁልሽ እንዲሉ ነው። ለበረከት እንዲተጉ፣ ለታሪክ እንዲነሳሱ ነው። የጽዮን ልጆች ለጽዮን እንዲያበረክቱ የቀረበ ልመና ነው። ምን ጊዜም ቢሆን ችግራችንን የሚያገባድዱ የኛዎቹ ልጆች ናቸው። በውጭ ገንዘብ እርዳታ ተፈልጎም አይደለም መሆን ያለበት የኛ ነውና እኛንን ስለዚያ የምንቆረቆረው። ስለዚህ እኛም የሚወረድበት የሚወጣበት ወተን ከተባበርን እንኳን ይሄ ሌላ ምን እንሰራለን። የጽዮን ልጆች ለጽዮን እንዲቆሙ፣ የጽዮን ልጅነቴን እወደዋለሁ እንዲሉ፣ የጽዮንንም ኃይል ጉልበትና ብርታት ይሆነኛል ብለው ለበረከት እንዲሰለፉ ጽዮን ጠርታለች። መንፈሳዊ ጥሪው በደጅ ቆሞ ያንኳኳል። ከፍቶ የተቀበለው ኃይልንም ጉልበትንም ይወስዳል። የበረከት እራትንም ይመገባል። ይህ በረከት ሲቀርብ ማን ተሻግሮ ይሄዳል? የልመና እንባው ፈሷል። ይኸው የበረከት መንገድ ቀርቧል። ይኸው የሕይወት ምንጭ ውሃም ቀርቧል። ሁሉም እንዲጠጣ ተጋብዟል። ጽዮን ለታሪክሽ መከበር ልጅሽ አለሁ ብለን ከፊት እንቁም። የሚሰጥ ደስ እያለው ይስጥ፣ ከሰጠው በላይ ያገኛልና። ቅዱስነታቸው ይኸው ከናንተ ከልጆቻቸው ሌላ ጽዮን ማንም የላትም፣ የኔ አቅም ምህላና ልመና ነው ይላሉ።